ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እየላችሁ የመጣሁት ከነ እስከ ወ ያሉትን ፊደላቶች ነው። እንግዲህ አብዛኞቻችሁ ከሀ ጀምሬ እስከ ቸ ድረስ ሰርቼላችኋለሁ ከዚህ በፊት ሁለቱም ቪዲዮ ዩቲዩብ ባለ ሁለት ቪዲዮ ነው የሰራሁላችሁ። ዛሬ ደግሞ ከነ እስከ ወ ያሉትን ፊደላቶች እየላችሁ መጥቻለሁ። እዚህ ጋር ቃላቶች እዚህ ውስጥ ካሉት ቃላት መስርቼላችኋለሁ። አብረን እያገጣጠምን እናያቸዋለን። ይሄም የሚጠቅማችሁ ፊደል ላይ ላላችሁ ልጆች እና አገጣጥሞ ማንበብ መጻፍ ለማችሁ ልጆች እዚህ ጋር እናያለን ማለት ነው። ኦንላይን ከኔ ጋር መማር የምትፈልጉ አሁንም ይሄው ስልክ ቁጥር እዚህ ጋር ላላችሁ በዚህ ስልክ ቁጥር እየደወላችሁ ቴሌግራም፣ ኢሞም፣ ዋትስአፕም እያወራችሁኝ በግልም በግሩፕም አስተምራለሁ ከሰኞ እስከ አርብ ድረስ። ቅዳሜና እሑድ ደግሞ ቴሌግራም ግሩፕ አለኝ፣ እዛ ላይ ነው የምትረዳዱት። ቅዳሜና እሑድ አላስተምርም፣ ከሰኞ እስከ አርብ ግን አስተምራለሁ ማለት ነው። ሌላ ጋር እንደዚህ በተስፋ የቆረጣችሁ ከፍላችሁ በተለያየ ምክንያት ያልተማራችሁ እኔ ጋር መማር ትችላላችሁ። የመጀመሪያው ነ ነው። አሁን ወደ ግራ ወደ ቀኝ እናነባለን። ምክንያቱም አብዛኞቻችሁ ወደ ቀኝ ትችሉና ወደ ግራ መመለስ አትችሉም። እሱን አስተምራችኋለሁ። የመጀመሪያው ይሄ ነ ነው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ከዛ ኘ፣ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ። ከዛ አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። በዚሁ አጋጣሚ ማስተላልፈው ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ዩቲዩብን አዳርሱት። ኮሜንትም አድርጉ፣ ብዙ ተማሪ ጋር እንዲደርስ። ኮሜንት ስታደርጉ ብዙ ተማሪ ጋር ይደርሳል። ኮሜንት አድርጉ፣ ኮሜንት ያንሳል። ላይክም አድርጉ። እንደዚህ እያስተማርኳችሁ እንደዚህ እየቻላችሁ ኮሜንት ማድረግ እንዳይረሳ። ከዛ ውጪ ንባብ ይሰራልን የምትሉ ተማሪዎች አንድ ቁጥር ጻፉልኝ ኮሜንት ላይ ንባብ። ፊደልም በደንብ ይጨመረልን የምትሉ ደግሞ 2 ቁጥርን በደንብ። ከዛ ደግሞ ቅዳሜና እሑድ አስተምረን መማር እንፈልጋለን የምትሉ ልጆች ደግሞ 3 ቁጥርን ጻፉ። 3 ቁጥር ቅዳሜና እሑድ መማር እንፈልጋለን የምትሉ 3 ቁጥርን ጻፉ። ፊደል እናነባለን የምትሉ 2 ቁጥርን፣ ንባብ ይሰራልን የምትሉ 1 ቁጥርን። ወደዚህ ስንሄድ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። ይችኛዋ ኸ ትባላለች። አብዛኞቻችሁ ታስቸግራችኋለች። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዚህ ከሁለተኛው በኋላ የሃ ድምፅ ነው የሚኖራት። የመጀመሪያው ሃ ድምፅ ነው የሚሆነው። ተግባሩም ልክ እንደ ሃ ነው የሚሆነው። አሁን ሳይ 2 ብላችሁ ጻፉ ብላችሁ ሁ ይሄን መጠቀም ትችላላችሁ። ሁ ደግሞ የሃን ቤት የመጀመሪያውን ሃ መጠቀም ትችላላችሁ። እሺ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ኸ። ከዛ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ፣ ዎ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ዎ። ይሄን ካወቃችሁ ከዛ ወደ ታች ደግሞ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ ኸ፣ ከ፣ አ፣ ኘ፣ ነ። ከዛ ሁለተኛ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ው፣ ሁ፣ ኩ፣ ኡ፣ ኙ፣ ኑ። ከዛ ሶስተኛ ኒ፣ ኚ፣ ኢ፣ ኪ፣ ሂ፣ ዊ፣ ሂ፣ ኪ፣ ኢ፣ ኒ፣ ኒ። ከዛ ና፣ ኛ፣ አ፣ ካ፣ ሃ፣ ዋ፣ ሃ፣ ካ፣ አ፣ ኛ፣ ና። ከዛ አምስተኛ ኔ፣
ኜ ኤ ኬ ሄ ዌ ዌ ሄ ኬ ኤ ኜ ኔ ከዛ ን ን ኝ እ ክ ህ ው ው ህ ክ እ ኝ ን ከዛ ኖ ኖ ኞ ኦ ኮ ሆ ዎ ዎ ሆ ኮ ኦ ኞ ኖ ከዛ ወደ ንባብ ላስገባችሁ። ችኛዋን ፓርትን ያነብላችኋለሁ። ችኛዋን ደግሞ እናንተ ትለማመዳላችሁ። እዚህ ጋር ይሄ ፊደል ማን ነው ብያችኋለሁ? ነ። ይሄ ደግሞ ው ነው። ወይ ስድስተኛ ሁለተኛ መጠቀም ትችላላችሁ። ወ ው ዊ ዋ ዌ ው ሶ ነ ው ነው ይሆናል ማለት ነው። ይሄ የመቤት መጨረሻው በእኛ ስለሌለ የመቤት መጨረሻው ሞ። ይቺ ደግሞ ኝ ነች፣ ስድስተኛዋ ኝ። ምክንያቱም ኘ ኙ ኚ ኛ ኜ ኝ ማለት ትችላላችሁ። ሞኝ። ይሄ ማን ነው? አ። ምክንያቱም አ ነው የመጀመሪያው ፊደል። ይሄስ የወቤት መጨረሻው እንፈልገው። ወ ው ዊ ዋ ዌ ው ዎ ሶ አ ዎ አዎ ትላላችሁ ማለት ነው። ፊደሉን ልክ ካያችሁት በኋላ ትቆጥሩታላችሁ ድምፁን ለማግኘት። አሁን ይሄ ፊደል የከቤት ስንተኛው ነው? የመጨረሻው ይሄ ነው። ይሄኛውስ አራተኛው ነው። ምክንያቱም እግሩ ከዚህ በኩል ረጅም ነው። ይሄ ነው። ሶ ከ ኩ ኪ ካ ይሄ ካ ነው። ኬ ክ ኮ ኮ ነው ማለት ነው። ኮ ካ ኮካ ይሆናል ማለት ነው። ይሄ የሀ ቤት ነው። ሀ ሁ ሂ ሃ አራተኛው ነው። ምክንያቱም እግሩ ረጅም ነው። ይሄ የነ ቤት ስንተኛ ነው? ነ ኑ ኒ ና ና አራተኛ ነው። ሶ ሃ ና ሃና ይሆናል ማለት ነው። እሺ ይሄ ደግሞ ው ነው። ወ ው ይሄስ ሃ ሃ ሁ ሂ ሃ ው ሃ ውሃ ይሆናል ማለት ነው። ሶ የመጀመሪያው ነው፣ ሞኝ፣ አዎ፣ ኮካ፣ ሃና፣ ውሃ። እስኪ ይሄን እናንተ አነቡት፣ በራሳችሁ ተለማመዱበት። እዚህ ውስጥ ነው ያለው። ከዚህ ውጭ ይሄ ብቻ ነው። ይሄ ማ ነው፣ ማ። ከዛ ይሄኛው ደግሞ የኛ ቤት አራተኛው ኛ ነው። በአንድ ላይ አነቡት። እስኪችን እናንተ አነቧት። ምክንያቱም እናንተ በደንብ ስታነቡ፣ በደንብ ስትሞክሩ በደንብ ትችላላችሁ። ስትማሩ ደግሞ ለምሳሌ የኔን ቪዲዮ እየተከታተላችሁ ሌላ ጋር መማር የምትማሩ ሊሆን ይችላል። በሚቲንግ መማር አለባችሁ። ሚቲንግ ላይ በደንብ ከተማራችሁ በደንብ ነው የሚገባችሁ። ሚቲንግ ማለት እንደዚህ እያያችሁ ሼር ይደረግና ኮምፒውተር ላይ እያያችሁ፣ አሁን በኢሞ ተደዋውላችሁ ምናምን እሱም ይገባል። ባይዙ ለየብቻችሁ ከሆነ በግል ከሆነ ይገባል። በግሩፕ ከሆነ ግን ብዙ ጊዜ በእንደዚህ አይነት ብትማሩ አሪፍ ነው። በግል ሲሆን በኢሞም በቴሌግራምም ይገባችኋል። ከዛ ውጭ መመክራችሁ ምንድነው? መማር ይኖርባችኋል። መማር ሙሉ ሰው ያደርጋል። ካልተማራችሁ የትም አትደርሱ። እውነቱን ነግሬያችሁ። ጊዜ ያላችሁ ደግሞ በተለይ ውጭ ሀገር ያላችሁ ልጆች ጊዜ ያላችሁ አሁን ጊዜ የላችሁም ከዚህ ውጭ። ምክንያቱም ኢትዮጵያ ውስጥ ገብቼ እማራለሁ ብትሉ አትማሩም። እርግጠኛ አምሹር ሆኜ። ለምን? ኢትዮጵያ ውስጥ ኢንተርኔት አለ፣ ልጆች ነገ ይመጣሉ ምናምን ስትሉ አትማሩ። ውጭ ሀገር ግን እንደምንም ብላችሁ ሰዓት፣ እውነት ነው ተማሪዎች ልትሸኙ ትችላላችሁ፣ ጊዜያችሁ ቢዚ ሊሆን ይችላል። ግን አመሻሽታችሁ 4 ወር 5 ወር 6 ወር 3 ወር በግላችሁም ከሆነ 2 ወር ምናምን ለማይፈጅላችሁ ትምህርት ብላችሁ ጊዜያችሁን አታባክኑ። አመትም ይፍጅ። ምክንያቱም እናንተ ኢንተርኔት ያን ያህል ላታወጡ ትችላላችሁ። ብሩም ክፍያው ያን ያህል ነው። ሶ መማር ይኖርባችኋል። አምሹር ሆኜ ትችላላችሁ። ተስፋ አትቁረጡ። ይሄን ነው የምመክራችሁ እህት ወንድሞቼ። መልካም ቀን ይሆንላችሁ። መልካም ምሽት ይሆንላችሁ።